ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የጤና ሚዲያ ተከታታዮች እንደምን ሰነበታችሁ? ዛሬ ይዤ የመጣሁት አዲስ ነገር በቤታችን በተለይ በርካሽ በሆነ ዋጋ ምንም ውድ የሆኑ የጥርስ ህክምና ሳያስፈልገን የበለዘ ጥርስን ወይም ደግሞ ቢጫ የሆነ ጥርስ ለረጅም ጊዜ ማለት ነው ለብዙ ዓመታት እንግዲህ የተለያዩ የጥርስ እጥበት ሊሆን ይችላል የጥርስ ህክምና አድርጋችሁ አልጠፋ ብሏችሁ በቃ የሰለቻችሁ ወይም ደግሞ የጥርስ ሳሙና በየቀኑ እየተጠቀማችሁ ግን ምንም አይነት ጥርሳችሁ ወደ ተፈጥሯዊ ወደሆነ ቀለሙ ወይም ደግሞ ነጭ ወደሆነ መቀየር ካልቻለ ስለዚህ በዛሬው የምነግራችሁ ውህድ ለዚህ ይሆናል ማለት ነው። በጣም ውጤታማ የሆነ አጠቃላይ የጥርስ ጤናን ለመጠበቅ በጣም ውጤታማ የሆነ እንዴት አዘገጃጀቱ ምን ይመስላል? እነዚህ 3 ኢንግሪዲየንቶች ናቸው። በጣም ቀላል ናቸው። በቀላሉ እናገኛቸዋለን። 3 የሆኑ ግብአቶች ናቸው። እነሱን እንዴት እናዘጋጃለን? እንዴት እንጠቀማለን? በቀን ምን ያህል ጊዜ መጠቀም አለብን? እነሱን በደንብ እነግራችኋለሁ ማለት ነው። ይህ ዘዴ እንግዲህ በሳይንስ በተለይ የተጠና ነው። እንዲሁም ደግሞ በርካታ የጎንዮሽ የሉትም ማለት ነው። ጥንቃቄ በእርግጥ ያስፈልጋሉ። እነሱ ጥንቃቄዎቹ ምንድን ናቸው የሚለውን ወደ ኋላ ላይ ወደ መጨረሻ ላይ እነግራችኋለሁ ማለት ነው። ስለዚህ በተከታታይና በዲሲፕሊን ከተጠቀምነው ደግሞ በአጭር ጊዜም ደግሞ ለውጥ ማምጣት ይችላል ማለት ነው። ለውጥ ማምጣት ይችላል። ስለዚህ በዚህ ቪዲዮ እንግዲህ እስከመጨረሻው እንድታዩ እመክራችኋለሁ። መረጃው ደግሞ ወሳኝ ነው። ሜቢ ይሄ ነገር የብዙዎች ችግርም ስለሆነ ሼር ብታደርጉላቸው ላይክ ብታደርጉ በጣም ጥሩ ነው ማለት ነው። ተደራሽ ስለሚሆን ማለት ነው። እንግዲህ በቀጥታ ወደ ውህዱ አዘገጃጀት ከመግባቴ በፊት በመጀመሪያ በተለይ አንዳንድ ነገሮችን ማስታወስ እፈልጋለሁ። በተለይ ለጥርሳችን መበለዝ፣ ጥርሳችን መቦርቦር ሊሆን ይችላል፣ ለድድ መድማት ሊሆን ይችላል፣ ብሎም ደግሞ ለጥርስ ህመምና መነቀል። በተለይ የጥርስ ህመም በጣም ከባድ ነው ይታወቃል። ለነዚህ ነገሮች የሚዳርጉን አንዳንድ ሁኔታዎች አሉ። ንጽህና ከመጠበቅ ጎን ለጎን እነዚህንም ነገሮች ማስወገድ ስላለባችሁ ማወቅ አለባችሁ። የመጀመሪያው ምንድነው? ብዙዎቻችን በተለይ ጣፋጭና ስኳር የበዛባቸው ምግቦችን እናበዛለን ነው። ብዙ አሁን በተለይ አመጋገባችን ከዛ ጋር ስለሚገናኝ ማለት ነው። በተለይ ወጣት የሆኑ ሰዎች እነዚህን ነገሮች ይጠቀማሉ እና በተለይ ጥርሳችንን ደግሞ በዛ ላይ ቸል የምንለው ከሆነ ማናጸዳው ከሆነ ማንቦርሽ ከሆነ ወይም ደግሞ ፍሎስ ማናረግ ከሆነ ለነዚህ ለጥርስ መበለዝ፣ መቦርቦር፣ ለድድ መድማት ልንዳረግ እንችላለን ማለት ነው። ስለዚህ አንዱ ይሄ ከልብሪት ነው ማለት ነው። ስለዚህ ይህን ማስተካከል ያስፈልጋል። የሁለተኛው ደግሞ በተለይ የካፊን መጠጦችን አልኮል መጠጥ ሊሆን ይችላል፣ አሲድ የበዛባቸው መጠጦች ለምሳሌ ለስላሳ መጠጥ ሊሆን ይችላል። እነዚህ የጥርሳችን ውስጥ ያለውን የካልሲየም መጠን በቀላሉ አብዞርብድ እንዳይሆን ወደ ደማችን ያለው ካልሲየም በአግባቡ ወደ ጥርሳችን እንዳይሄድ ይከለክላሉ ማለት ነው። አብዞርብሽኑን ይከለክላሉ። ስለዚህ የካፌ መጠጦችም እንደምታውቁት በተለይ ቡና አብዝተው የሚጠጡ ሰዎች ጥርሳቸው የመበለዝ ባህሪ ያለው ማለት ነው። ስለዚህ አልኮል መጠጥ፣ አሲዳማ መጠጦች ማብዛት አንዱ ለጥርሳችን መቦርቦር፣ መበለዝ መንስኤ ሊሆን ይችላል ማለት ነው። በተለይ የዛሬው ውህድ ከነገርኳችሁ ይህን ነገር ካለባችሁም ከዚህ በፊት ልማዱ ካለባችሁ ማስወገድ ይችላል። ሌላኛው የምላስ ንጽህናን አለመጠበቅ ነው። እንግዲህ ብዙዎቻችን ጥርስ እናጸዳለን በደንብ አድርገን እየቦረሽ ነገር ግን ምላሳችን የማይጸዳ ከሆነ ኦልሞስት 90% የሚሆነው የአፋችን ቆሻሻ ያለው ምላሳችን ላይ ነው የሚል ነገር አለ። ያ ማለት እንግዲህ ምላሳችን ላይ ያለ ቆሻሻ በቀላሉ ለጥርሳችንም መበለዝ፣ ለድድ መድማት፣ ለቶንሲል ህመም ሊዳረገን ይችላል ማለት ነው። ስለዚህ እሱ በተንግ ስክራፐር ከዚህ በፊት ነግሬያችኋለሁ በቀላሉ በቤታችን ባለ የሻይ ማንኪያ ለራሱ ማጽዳት እንችላለን ማለት ነው። ወይም ተንግ ስክራፐር ፋርማሲ ውስጥ አለ፣ እሱ መጠቀም ይጠበቅባችኋል ማለት ነው። ስለዚህ የምላስን ንጽህና ለመጠበቅ ለጥርስ ህመም ይዳርጋል። ሌላኛው በቂ ፈሳሽ ማንወስድ ከሆነ የአፋችን ይደርቃል ማለት ነው። አፋችን ከደረቀ ደግሞ ለባክቴሪያዎች መራባት ምቹ ሁኔታ ይፈጥራል። ስለዚህ በቂ ፈሳሽ መውሰድም ለአፋችን ንጽህና ወሳኝ ነው ማለት ነው። አክቹዋሊ ይህን ነገር ከውህዱ ጋር እንዴት መጠቀም እንችላለን የሚለውንም እናያለን። ሌላኛው የውስጥ ደዌ ህመም ካለ ደግሞ ስፔሻል ኬር ያስፈልጋል። በተለይ የስኳር ህመም ካለባችሁ ማለት ነው። የስኳር ህመም ያለበት ሰው በቀላሉ አፉ ላይ ንጽህና ችግር፣ የአፍ ሽታም ጠረን ሊያመጣ ይችላል። የዛሬውን ውህድ በአግባቡ መጠቀም አለበት ማለት ነው። በተለይ አፋችን ላይ ያሉ ጀርሞችንም ለማስወገድ ውህዱ ስለሚጠቅም ማለት ነው። ስለዚህ የውስጥ ደዌ ህመም ካለ ስፔሻል የሆነ የአፍ ንጽህና አጠባበቅ፣ በቂ ውሃ፣ ፈሳሽ መጠጣት፣ ቅድም እንደነገርኳቸው አፋችን እንዳይደርቅ ማለት ነው። ጀርሞች በቀላሉ እንዳይራቡ የአፍ ማጠቢያ መጠቀም ሊጠበቅብን ይችላል። አፋችን ማውዝ የምንለው ማለት ነው። አክቹዋሊ በቀላሉ በጨው መጉመጥመጥ እንችላለን። በቀላሉ ቤታችን ባለ ማለት ነው ጨው የገበታ ጨውን ከውሃ ጋር አድርገን መጉመጥመጥ እንችላለን ማለት ነው። አክቹዋሊ በጣም አዋጭ የሆነ ነው። ነገር ግን ደግሞ የአፍ ማጠቢያ ማውዝ ማለት ነው። የአፍ ማጠቢያ ሊስትሪን የሚባል መድኃኒት አለ። እሱን ከፋርማሲም ገዝቶ መጠቀም እንችላለን። በተለይ የስኳር ህመም ካለባችሁ ማለት ነው።
እንግዲህ የአፍ ንጽህናችን በአግባቡ ካልተጠበቀ ለተለያዩ ችግሮችም ሊዳርገን ይችላል። ቅድም ላይ እንደነገርኳችሁ በተለይ ምላሳችን ላይ ያለው ቆሻሻ ጥርሳችንን ከማጽዳት በተጨማሪ ተጽዕኖ አለው ማለት ነው። በተለይ ውጫዊ ውበትም ከመጠበቁ በተጨማሪ ከመጥፋቱ በተጨማሪ ማለት ነው ውስጣዊ ችግሮችንም የጤና ችግሮችንም ሊያመጣብን ይችላል ማለት ነው። የጥርስ መበለዝ ያው ዋናው ነው። ጥርሳችን ይበልዛል፣ ወደ ቢጫነት ይቀየራል። በተለይ በውስጠኛው ክፍል ያለው ጥርሳችን ክፍል በቀላሉ ይበላሻል። ያ ደግሞ ጥርሳችን ምንድነው ለመቦርቦር ሊሆን ይችላል። ጥርሳችን ይቦረቦራል ማለት ጀርሞች በቀላሉ ወደ ታችኛው የድዳችን ክፍል ገብተው ፔሪዮዶንታይተስ ለምንለው የጂንጂቫይተስ ለምንለው የድድ ስር መድማት፣ የድድ ስር ኢንፌክሽን ይፈጥራል ማለት ነው። ያ ደግሞ በጣም አደገኛ ነው። ሲስተሚክ ኢንፌክሽን ያመጣል ማለት ነው። ወደ ደማችን ይሄድና ለተለያዩ ለቶንሲል ህመም ሊያመጣብን ይችላል። ብዙ ጊዜ ይሄ በጥናትም የተረጋገጠ ነው። የቶንሲል ጠጠር፣ የቶንሲል ህመም የሚያመጣውም አንዱ የአፍ ላይ ንጽህና ችግሮች ናቸው ማለት ነው። በተለይ የድድ ውስጥ ፔሪዮዶንታይተስ የምንለው ኢንፌክሽን ከተፈጠረ ማለት ነው። እንዲሁም ለልብ ህመም እንደሚዳርግ ጥናቶች ያሳያሉ። ስለዚህ አፋችን ላይ ወይ ጥርሳችን ላይ ያለ ችግር ሲስተሚክ ነው ማለት ነው። ስለዚህ ለፊታችን ወይም ደግሞ ለጥርሳችን ውበት ወይም ገጽታ ብለን ሳይሆን የምናጸዳው አጠቃላይ ሲስተማችንን ጤንነት ለመጠበቅ ነው ማለት ነው። አደገኛ ስለሆነ ማለት ነው። ስለዚህ ለእነዚህ ችግሮች ስለሚዳርግ ስፔሻል ኬር ያስፈልገዋል ማለት ነው። ስፔሻል ኬር ያስፈልገዋል። አሁን ወደ ኢንግሪዲየንቶቹ ስመጣ ኢንግሪዲየንቶቹ እንግዲህ የመጀመሪያው ግብአት ምንድነው የሚያስፈልገን? ከዚህ በፊት ከኢንግሪዲየንቶችን ከመናገሬ በፊት አንዳንድ መጥፎ ልማዶችን ታደርጋላችሁ። ብዙ ጊዜ ጥርሳችን ላይ የምናደርጋቸው የጥርሳችንን ኢናሜሉን የሚጎዱ ሊሆን ይችላሉ። አንዳንድ ጊዜ ደግሞ ድዳችንን የሚጎዱ መጥፎ ልማዶችን እናደርጋለን። እነሱን ላስታውሳችሁ። የመጀመሪያው ሎሚ ነው። ብዙ ጊዜ ጥርሳችን ላይ አሁን አንዳንድ ማህበራዊ ሚዲያዎችም ላይ ሎሚ አድርገው ጥርሳቸውን የሚያጸዱ ሰዎች አሉ። ዝንጅብል አድርገው ጥርሳቸውን የሚያጸዱ ሰዎች አሉ ማለት ነው። ሌሎችንም መጥፎ የሆኑ ግብአቶች ፒኤቻቸው ከፍተኛ የሆነ በጣም አሲዳማ የሆነ ሊሆን ይችላል። በጣም ከጥርሳችን ጤንነት የሚጋጭ መጥፎ የሆኑ የቤት ውስጥ ህክምናዎችን ማቆም አለባችሁ ማለት ነው። ይልቁንስ እኔ አሁን የምነግራችሁን በሳይንስ የተጠና ወሳኝ ነገር ነው ማድረግ ያለባቸው። ስለዚህ በጣም አሲዳማ የሆኑ የጥርስ ማጽጃ ግብአቶችን አትጠቀሙ ማለት ነው። የመጀመሪያው ግብአት ምንድነው? ቤኪንግ ሶዳ ነው። ቤኪንግ ሶዳ ጥርሳችንን በተለይ ለተወሰነ ጊዜ ለአጭር ጊዜ ጥርሳችንን ለማጽዳት ከተጠቀምንበት በጣም ውጤታማ ነው ማለት ነው። ለተወሰነ ለ2 ደቂቃ ለ3 ደቂቃ ሊሆን ይችላል። ቤኪንግ ሶዳ እንግዲህ ብሊቺንግ ኤጀንት ነው። ጥርሳችንን የማጽዳት አቅም አለው። በተለይ የመበለዝ ጀርሞችንም ካሉ እነሱንም የማስወገድ አቅም አለው ማለት ነው። ስለዚህ ቤኪንግ ሶዳ ግማሽ ሻይ ማንኪያ የሚሆን ቤኪንግ ሶዳ ያስፈልጋችኋል። ይሄን ታዘጋጃላችሁ ማለት ነው። ሁለተኛው ኢንግሪዲየንት ምንድነው? ሃይድሮጅን ፐሮክሳይድ ነው። ሃይድሮጅን ፐሮክሳይድ ስትገዙ ፉድ ግሬድ የሚል መሆን አለበት። ፕላስ ከ3% በላይ መሆን የለበትም። ከ3% በላይ ከሆነ ሃይድሮጅን ፐሮክሳይዱ በጣም ጥርሳችንን ወይም ኢናሜላችንን ወይም ድዳችንን ሊጎዳው ይችላል። ስለዚህ መጠንቀቅ ያስፈልጋል። ከ3% በላይ መሆን የለበትም። ይሄንን ደግሞ ሃይድሮጅን ፐሮክሳይድ ሩብ የሻይ ማንኪያ የሚሆን በትንሿ ጠብታ ማለት ነው እንጨምራለን ማለት ነው። ከሃይድሮጅን ፐሮክሳይዱ ጋር ማለት ነው። እንግዲህ ሃይድሮጅን ፐሮክሳይድ በፋርማሲ ላይ ማግኘት ትችላላችሁ። ልክ እንደ ቤኪንግ ሶዳ ማለት ነው። ሁለቱም ፋርማሲ ላይ ይገኛሉ። ሃይድሮጅን ፐሮክሳይድ በተለይ ጀርሞችንም ይገላል። ፕላስ ብሊቺንግ ኤጀንት ነው ማለት ነው። ጀርሞችም ካሉ አፋችን ላይ እነሱን ለመግደል እንጠቀምበታለን። በጣም ወሳኝ የሆነ ኢንግሪዲየንት ነው። ሶስተኛው ኢንግሪዲየንት ምንድነው? የቀረፋ ዱቄት ነው። ቀረፋ እንደምታውቁት ብዙዎቹ የጥርስ ሳሙናዎች ላይ ቀረፋ ወይም ክሎቭ ይደረጋል። ያው ጥቅሙ ስለሚታወቅ ማለት በተለይ የጥርስ ህመም ላለባቸው ሰዎችም ተፈጥሯዊ መድኃኒት ነው ማለት ነው። ስለዚህ ይህንን ዱቄቱን ሩብ የሻይ ማንኪያ የሚሆን የቀረፋ ዱቄት እዚሁ ውህዱ ላይ እንጨምራለን ማለት ነው። ስለዚህ እነዚህን በማቀላቀል በቀላሉ ይሄ እንግዲህ ለአንድ ጊዜ የምትጠቀሙት ነው ማለት ነው። እነዚህ መጠናቸው ለአንድ ጊዜ የምትጠቀሙት ነው። እንግዲህ እናንተ ደግሞ ለአንድ ቀን ለ2 ቀን የምትጠቀሙ ከሆነ መጠኑን የዚህን እጥፍ 2 እጥፍ 3 እጥፍ አድርጋችሁ እየከፋፈላችሁ መጠቀም ትችላላችሁ። ነገር ግን እኔ አሁን የነገርኳችሁ ለአንድ ጊዜ የምታጸዱበት ነው ማለት ነው። ስለዚህ አንድ ጊዜ ይሄንን ካቀላቀልን በኋላ በጥርስ ብሩሽ አፋችንን ከ2 እስከ 3 ደቂቃ እናጸዳዋለን ማለት ነው። ስለዚህ ይሄ ምንም ሌላ ውድ የሆኑ የጥርስ ሳሙናዎችን መግዛት፣ ውድ የሆኑ የጥርስ ህክምናዎችን ማድረግ አይጠበቅብንም ማለት ነው። እነዚህ ውህዶች አብዛኞቹ የጥርስ ህክምናዎች ውስጥ አሉ ማለት ነው። ስለዚህ እነዚህን በአግባቡ ዋናው መጠኑ ነው። መጠኑን ነግራችኋለሁ። በጣም መብዛት የለበትም። በአግባቡ ይሄንን ተጠቅመን በቀላሉ ይሄንን ጥርሳችን ንጽህናውንም ጤንነቱን መጠበቅ እንችላለን ማለት ነው። ስለዚህ የዛሬው መረጃ ይህን ይመስላል። መረጃው